ይሄ ዘመን የኢትዮጵያ ብልጽግና ዘመን ስለሆነ የሚቆም ነገር አይኖርም እና ምን እናርግኛ ካላችሁ አቅጣጫ አንደኛው ሶቨርኒቲ ነው። ሉዓላዊነት፣ የፖሊሲ ሶቨርኒቲ፣ የምግብ ሶቨርኒቲ፣ የሐሳብ ሶቨርኒቲ የተረጋገጠበትን ኢትዮጵያ መፍጠር፣ መስራት፣ መግራት ይጠበቅብናል። ሁለተኛ ስኬል አፕ ማድረግ ነው። የተጀመረ የገጠር ኮሪደር፣ የተጀመረ የከተማ ኮሪደር፣ የተጀመረ የበጋ እርሻ፣ ኩታ ገጠም፣ ማዳበሪያ፣ ምርጥ ዘር፣ ፍሩት፣ የጓሮ እርሻ እነዚህን ስኬል አፕ ማድረግ ማበራከት ያስፈልጋል። ሶስተኛ ሰርቪስ፣ ዜጎች ከኛ በቅንነትና በሳቅ የተሞላ አገልግሎት ይፈልጋሉ። የአይን ከለር እያየን መርጠን ሳይሆን ለዜጎች በሙሉ የሚሰጥ በፈቃድ ላይ የተመሰረተ ሰርቪስ ፕሮቫይደርስ እንድንሆን ይፈልጋሉ። አገልጋይነት ያልተላበሰ አመራር ብልጽግናን ማረጋገጥና ሀገር ማሻገር ይቸገራል። አራተኛ ሰስቴይን ማድረግ፣ የተገኙ ድሎች፣ የተገኙ ውጤቶች፣ የተገኘ ሰላም ተመልሶ እንዳይደፈርስ ሰስቴይን ማድረግ። አምስተኛ ሴትል ማድረግ፣ ለሚቀጥለው ምርጫ አስቻይ ሁኔታ መፍጠር፣ ምቹ ሁኔታ መፍጠር። እነዚህ ሲሳኩሳ ስድስተኛው ሲ ይመጣል ማለት ነው።